ስፖርተኛ አይደለሁም። ስፖርት ዞርበት ዞር ያላቅም አሁን ስፖርተኛ ነኝ ብዬ ብል ምናልባት የሰፈር ሰው ምንም ላይ ስለሚችል አነስተልኝ። ውድ ተመልካቾቻችን እንግዲህ ዛሬ አርቲስት ብርሃኑ በርዳና ኮሜዲያን ሀብታሙ ካሴ ጋር አብረን እንገኛለን። እስኪ ለነሱ ቀለል ያለ እንደ ጓደኛ 3 ጥያቄዎችን እንጠይቃለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁን ቆዩ። እንደምን እግዚአብሔር ይመስገን። የመጀመሪያ ጥያቄ ከአውሮፕላንና ከመኪና ለትራንስፖርት የትኛውን ትመርጣለህ? ትራንስፖርት ሁለቱም እንግዲህ ሰው ይዘው ይሄዳል። ግን እኔ መኪና ነው የሚሻለው። ምክንያቱም በአይሮፕላን ስትሄድ ገና ወጥተህ ስትል በቃ ሹርድ አይደለም ከእግዚአብሔር ጋር ነው እና የምታልፈው። ለእኔ መኪና ይሻለኛል። ሁሉም ቦታ ላይ ያው ችግር ሊኖር ይችላል፣ ግን እንደ እግዚአብሔር ፈቃድ ግን የእውነት ነው የምነግርህ መኪና ይሻላል። ላይ ከመሄድ ታች ይሻላል። በጣም ነው የማመሰግነው ሀብቴ። እንግዲህ ያው ቅር እንደማትሰኝ አውቃለሁ። በእድሜ እንግዲህ ታላቅ ነው ብዬ ነው ከነ የሰጠውና ትክክል። እኛ ብሬ እውነት ለመናገር የሁላችንም የሙያ አባት ነው። ረጅም ዓመት በሙያው ያሳለፈ እንደ አባትም እንደ ወንድም እንደ ጓደኛዬም ነው። ግን እውነት ለመናገር ደግሞ የሙያ ደግሞ የሁላችንም አባታችን ነው። ረጅም ዓመት በሙያው ያሳለፈ ከ30 ዓመት በላይ ራስ ቲያትር ውስጥ የሰራ ትልቅ ባለሙያ ነው እና እኔ ራሱ ከኔ ብጀምር ኖሮ እቆጣህ ነው። ጥያቄው ተመሳሳይ ቢሆን አንተ እንዴት የትኛው ትመርጣለህ? ያው እንግዲህ ጥያቄው ለማስታወስ ያህል ከአይሮፕላንና ከመኪና ለትራንስፖርት የቱን ትመርጣለህ ነው ብሬ የተጠየቀው። ምንም ጥርጥር የለውም መኪና ነው። መኪና ለምን መረጥክ? መኪና እንግዲህ መኪናን የመረጥኩበት ምክንያት በአይሮፕላን ሄጄ ስለማላውቅ አላየሁትም። ማየቁታ ግን አይናፍቅም ተብሏልና ያላየሁት ነገር አይናፍቅም። ገዝብሬ ወደ ሁለተኛው ጥያቄ ነው። ስጋ እንደምትወድ እርግጠኛ ነው? ምን ጥርጥር አለ? አዎ። ከክትፎና ከዶሮ ወጥ የትኛውን ትወዳለህ? ከቁርጥ ብትል ምን አለበት? አሁን ደግሞ ጥቅምት ነው። በጥቅምት አንድ አጥንት የሚባልበት ዘመን። ስለዚህ ያው የቁርጥ ዘሩን ክትፎ ነው የምመርጠው። ምክንያቱም ክትፎ አንደኛ በቃ ክትፎ ነው ራሱ ስሙ ራሱ እንዴት ጣፋጭ መሰለኝ አይደል አንተ? አዎ። ስለዚህ ክትፎ ነው የምመርጠው። እኔ ዶሮ በበዓል ጊዜ እበላለሁ እንጂ ሁልጊዜ ኮንቲኒስሊ ባገኘው ምጓጓለት ክትፎዬ ይህን ጨምሮባል። አሁን እዚህ ጥያቄ ላይ ምንም እውነት ለመናገር ከብሬ ጋር ምንም ልቃረን አልችልም። እንዳለው ብሬ ጥሬ ስጋ ቢኖረው እኔም የመጀመሪያ ምርጫዬ ጥሬ ስጋ ነበር ሊሆን የሚችለው። ከዶሮ እና ከክትፎ ለተባለው ግን አብሉንና እናሳያቸዋለን እንዴት እንደሚኖር እየበላን ነው። እንደው ደስ ይላል። እንደውም በዚህ አሁን እንግዲህ ይሄ ወሩ ጥቅምት ወር ነው። ጥቅምት አንድ አጥንት እንደሚባል በእኔ 2 ኪሎ ጋር ይያል አልመሰለኝ እንጂ 2 ኪሎ ይሆንሽ ከሆነ ብሬ እንዴት ነው አንድ ቢሆን ነው የምትፈርደው? አይ አይደለም ማለት አልመስላል እውነት ለዘፈኝና አልመስልኝ። እንግዲህ ይሄን ያህል ነው የጥሬ ስጋና የክትፎ ፍቅሩ አሁን በኔ። ስለዚህ ተመሳሳይ የሆነ ጊዜውን እንጠብቃለን። በነገራችን ላይ እውነት ለመናገር ሁሉም ኢትዮጵያዊ ቢያገኝ አይጠላም። ዶሮውንም ክትፎውንም ማለት ነው ቢያገኝ። እኔ አሁን ለምሳሌ እውነተኛ የምግብ ምርጬ ምን መሰለህ? ጥሬ ስጋ በጣም ወዳለሁ። በጣም የሚገርመው ደግሞ ሌላው ምርጬ ደግሞ ተቃራኒ ነው። ሽሮ በጣም ወዳለሁ። አይገርም? እኔ ደግሞ ለምን መሰለህ? ሽሮ በጣም ነው የምወደው። እውነት ለመናገር በተለይ እናቴ የምትሰራው ሽሮ በጣም ነው የሚጣፍጠውና በጣም ነው የምወደው። ጥሬ ስጋ ያው ማንም ሰራው ቆርጠ እንትን የሚሰራው የሚባል ጥሬ ስጋ ሲቆረጥ ነው እና እንግዲህ ሁሉም ኢትዮጵያዊ በእርግጠኝነት ክትፎውንም ዶሮውንም የተባሉትን ነገሮች በሙሉ ቢያገኝ እንግዲህ ተመልካቾቻችን ፕሮግራማችን ጥሩ እየሄደ እንደሆነ ገምታለሁ። እናንተም እንደምትወዱት ተስፋ አደርጋለሁ። ከስር ደግሞ ኮሜንት ላይ እያስቀመጣችሁ እንሄዳለን። 3ኛው ጥያቄ ምን መሰለህ? እንግዲህ ተክለ ሰውነት በጣም ነው የሚያምረው። እንግዲህ ጥሬ ስጋ የሚወዱ ሰዎች እንግዲህ ሰውነታቸው ክትፎ እንደምትመርጥ ተናግራልና ተቀራራቢ ጥያቄ ነው ማቀርበን ነው። ከስፖርትና ከሙዚቃ ምን ትወዳለህ? የሚገርም ጥያቄ ነው። የሚገርም ነገር ሁለቱንም ነገር አምጣላቸው። ሁለቱንም የሚባል ነገር የለም፣ ምርጫም የለም። ሙዚቃ ህይወት
ስፖርት ደግሞ ለሰውነት የሚገነባ ስለሆነ ስፖርቱን ከህይወት ጋር ተያይዞ የሚሄድ ስለሆነ ይቅርታ አድርግልኝ፣ ሁለቱንም ነው የምወዳት። አንተ ሁለቱንም አትመርጥም መሰለኝ። ሁለቱንም አልመርጥም። ያው እንደተባለው እኔ ስፖርተኛ አይደለሁም። ስፖርት ዞርበት ዞር ያላቅም አሁን ስፖርተኛ ነኝ ብዬ ብል ምናልባት የሰፈር ሰው ምንም ላይ ስለሚችል እኔ የሚገርመው እንደውም 1-2 ጂም ቤቶች ምናምን በነፃ ራሱ ስራ ምናምን ያሉኝ ነበር። እንደማልሰራ ስላወቁ አንድ ከመቶ ይጠፋል። እንትን አይደለሁም እኔ ስፖርት በጣም ጎበዝ ስፖርት ምናምን ላይ እንትን አይደለሁም። ግን ስፖርት በጣም ጠቃሚ ነገር ነው፣ በተለይ ጤናን ማለት ነው። ከጤና ጋር ብታያይዘው ምናምን በጣም ስፖርት ያስፈልጋል። ግን ሙዚቃም ራሱ ስፖርት ነው። ብሪዚንግ ሲስተሞች ምናምን እንትን የምትለው አይደለ ቮካል ኤክሰርሳይዝ ማድረግ ምናምን መሮጥ ምናምን አብሮ አለበት። ሙዚቀኛ አንድ ቮካሊስት ይወጣል፣ እንቅስቃሴ ያደርጋል ምናምን። ክለብ ውስጥ የሚሰራ ሰው አብሮ እኮ ይደንሳል። ይሄ ስፖርት ነው እሱ ራሱ ትንሹ ቢሆን። ግን ለጆሮ ግን ለማዳመጥ አሁን የስፖርት ዜናና ሙዚቃ እዚህ ጋር አስቀምጠህልኝ የትኛውን ነው ቅድሚያ የምሰጠው? ስፖርት ዜናውን ነው የምሰማው የኛውን ብትለኝ ምን ሙዚቃ ነው። እኔ ያው በጣም ብዙ የራኩኝ ነኝ እውነት ለመናገር ከኳሱ ከምናምን ብዙ የራኩኝ ስለሆንኩኝ፣ ግን ለጤና ስፖርት በጣም መስራት አሪፍ እንደሆነ በዚሁ አጋጣሚ ባልሰራም እናገራለሁ። በተለያዩ ሚዲያዎች ላይ ትሰራለህ። በቲክቶክ ኮሜዲያን ነህ፣ በጣም ተወዳጅ ኮሜዲያን ነህ። በዚህ ላይ ደግሞ ኮሜዲን ከሙዚቃ ጋር ያያያዘ ነው እና ሙዚቃ እንዴት ነው የጀመረው? ሙዚቃ እንግዲህ ብለህ ምናምን ተወልበኝ ከባላገሩ ጀምሮ ምናምን እያልኩ ላረዝምብህ። ውድ ተመልካቾቻችን እንግዲህ ከኛ ጋር ጥሩ ቆይታ እንደነበራችሁ ተስፋ አደርጋለሁ። ወደፊትም የተለያዩ ተወዳጅ አርቲስቶችንና የተለያዩ ፕሮግራሞችን ይዘን ወደ እናንተ እንቀርባለን። ይህንን ዩቱብ ሰብስክራይብ እንድታደርጉ ጋብዛችኋለሁ። ከወዲሁ በጣም ምስጋናን እያቀረብኩኝ ሰናበታችኋለሁ። መልካም ቆይታ